ሰላም ሰላም እንዴት ናችሁ? ውድ ተመልካቾቻችን እንግዲህ ዛሬ ደግሞ በአዲስ ነገር መጥተናል። ሰሞኑን አዲስ ነገር አለ። እሱንም በጣም እጅጉን የተደመቀ ጋብቻ አለ። እሱም የማን ነው? እናንተም ታውቁታላችሁ። ሶሻል ሚዲያ ላይ እየተመላለሰ ነው። አንዲት ሴት በጣም ቲክቶክ ላይ የምትታወቅ ዩቲዩብ ላይ የምትታወቅ ሚዲያ ላይ ተመላልሳ የቀረበች እና በጣም እጅግ ከብዙ ሰዎች አድናቆት ያላት ናንሲ ወይም ደግሞ ዮርዳኖስ ሽመልስ የምትባል እና በጣም ትዳሯ አዲስ ትዳር ነው። እንግዲህ ከዚህ በፊት አግብታ እንደነበረ ይታወቃል። እንግዲህ በጣም ብዙ ታዋቂ ሰዎች አሉበት። እንግዲህ እንደዚህ ዘማሪያኖች ነበሩበት። በጣም በቃ የደመቀ የሞቀ ሰርግ ነበረ። በቃ ጌታ ይርዳሽ ነው የምንልሽ። እንግዲህ በጣም ያማረ ሰርግ ነበረ። እንዲሁ ቪዲዮዎችን አይተናል። በጣም የሚያማምር ምርጥ ጓደኞቿም እንዳሉ አብሯት እንዳሉ አይተናል። እና እሷም እንግዲህ ያው በጣም ይህን ትዳር እንደምትፈልግ ሌላ ሚዲያ ላይ ስታወራ የነበረ በፈጣሪዋ በጣም እርግጠኛ እንደነበረች እና ጥሩ ትዳር ፈጣሪ ይሰጠኛል፣ በበፊቷ ትዳሯ ምንም ሳትጸጸት ጥሩ ትዳር ይሰጠኛል ፈጣሪ ብላ ከዚህ በፊት የሆነ ሚዲያ ላይ ተናግራ ነበረ። ያመነችው ፈጣሪም አልካዳትም እና ጥሩ ባል ሰጥቷታል ብለን ነው የምናምነው። እንግዲህ ጥሩ ባል ትዳርም እንዲሆንላችሁ እንመኛለን። እንግዲህ በጣም የሚያማምሩ ሚዜዎችም ነበሩ። እነ ባቢ ምናምን ነበሩ። ሚስትየው ከነ ሚስትየው እነ አደሺ ነበሩ። በጣም ታዋቂ ሰዎች ነበሩ። ቲክቶክ ላይ የምናውቃቸው ዩቲዩብ ላይ በጣም ታዋቂ የሆኑ ሰዎች ነበሩበት እና በጣም ያማረ ነበረ። እጅግ በጣም ልብ የሚነኩ ቴክስቶችም ነበሩ። ልክ እንደዛው ደግሞ በጣም የቀኑ ሰዎችም እንዳሉና ትዳር እንዲያጓጓል እንዴ ብሎ የሚያስቡ አሉ። በተለይ የሆነ አርቲስት በቅርቡ ወደ ፕሮቴስታንት እምነት የተቀላቀለ ትዳርን እንደዛሬ ተመኝቼው አላውቅም እና መልካም ትዳር ምናምን ብሎ ምኞቱን የገለጸበት አለ እና በጣም የሚያማምር ዲኮርም ተሰርተዋል እና እንዲሁ በቃ የሆነ ፕሮግራሙ ያምራል። ብቻ እናንተም ጋብዛችኋለሁ፣ አብረን እናያለን እና ፈጣሪ ይርዳችሁ ነው የምላችሁ። ሁላችንም እንግዲህ የተባረክ ትዳራችን ይባረክ ነው የምለው እና ወደ ቪዲዮ ወራችኋለሁ። በየመሀሉ እየመጣሁ እንጠላላችኋለሁ እና በዛው አጋጣሚ ደግሞ የሆነ መልእክት አለችኝ። እንግዲህ በየመሀሉ እየገባችሁ ሰብስክራይብ ያላረጋችሁ ሰዎች ቻናላችን እንዲያድግ እኛም ደግሞ ትንሽ እንደ አቅማችን ስብሰብ እንድናደርግ ሞራላችን እንዲመጣ ሰብስክራይቡን ቻን እንድትሉልን፣ ኮመንትም ካላችሁ ደግሞ ኮመንት እንድትሰጡን፣ ሲቀጥል ደግሞ ላይክም እንድታደርጉልን፣ ሼርም ለሰዎችም እንድታደርሱልን ነው የምንጠይቃችሁ። እንደምታደርጉት በጣም እርግጠኛ ነን እና ወደ ቪዲዮ እንሂድና ቪዲዮ ልጋብዛችሁ። መልካም ትዳር የምለውን ህይወት ይሰጠኛል ፈጣሪ አምናለሁ። በራሱ በጊዜው በሰዓቱ መልካም ያደርጋል። ልጄን እንደ ልጁ የሚወድልኝ ይሰጠኛል ፈጣሪ። አይቀር ሩቅ አይሆንም ደግሞ የእውነት እንግዲህ እንዳያችሁት ነው። ከዚህ በፊት የሆነ ሚዲያ ላይ ቀርባ የሆነ እምነቷን ነው የእምነቷን ጥግ ነው ያሳየችን። ፈጣሪ ክሷታል ብለን ነው የምናምነው እኛም። እንግዲህ አሁንም በድጋሚ መልካም ትዳር እንላለን። አባትና እናት ይሆናሉ ተብሎ እንደተጻፈ እኔም አባትና እናቴን ትቼ ከአንተ ከባሌ ጋር በፍቅር በመጣበቅ አንድ ሆኜ ለመኖር ቃል ገባለሁ። ሰው አባትና እናት ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ተብሎ እንደተጻፈ እኔም አባትና እናቴን ትቼ ከአንተ ከባሌ ጋር በፍቅር በመጣበቅ አንድ ሆኜ ለመኖር ቃል ገባለሁ። መፋታትን እንደሚጠላ እኔም መፋታትን እጠላለሁ። አንቺም ከሚስቴ ከሞት በስተቀር በሕይወት ሊደርስ የሚችል ማንኛውም ነገር እንዳይለየኝ ቃል ገባለሁ።
See,